ፉሊዮ እንዴት ነው ያንጊሲን 8 እየተኮሰበት ከዛም ደግሞ አልፎ ታናሽ ወንድሙን የገደለበት ከዛም ደግሞ በልጦ እንዴት ነው ሁለቱንም ጓደኛ ያው በአንድ ቀን ሊገል ይቻላል ማለት አራቱ ላይ እንደዚህ አይነት ጥቃት ሊያደርስ ይቻላል በአንድ ቀን ውስጥ ስለዚህ ነገርየው እንዲገባን ያው ከመጀመሪያው ግልጽ ላድርግላችሁ ማለት ነው ያንጊሲ እና ፉሊዮ ልክ እንደ ሲስተር እና ሲስተር ላይን ነገር ነው ማለት ያንጊሲ ቡድን ምን ይባላል ATK ይባላል ማለት ነው ሁሉንም ግደሏቸው ወይም ያንጊሲ ቶፕ ኪለር ወይም ያንጊሲ ደግሞ ጎበዝ ገዳይ እንደማለት ነው ማለት የነ ፉሊዮ ደግሞ ምንድነው KTA ማለት ነው ሁሉንም ግደሏቸው ወይም ኪል ኦፍ ደም የሚባል ነገር ነው ማለት ስለዚህ ሁለቱ ቢፍ እንደዚህ ይታያል ግን እንደዚህ ቢሆንም ነገርየው ነው ያለ መገዳደል የሚያደርስ ሌብል አይደርስም ማለት ሰፈር ላይ ምናምን ስትገኝ ወይ አንበርክኮ ቪዲዮ ልትቀረጽ ይችላል ወይ ልትገረፍ ይችላል እንጂ ለመገዳደል የሚያደርስ ሌብል እንኳን አልነበረም ግን ነገሩን የሚቀይረው 2017 ላይ ነገሮች ተቀየሩ እንዴት ካላችሁ 2017 ላይ ያንጊሲ የፉሊዮን ከዝን አስገደለው ማለት ያኔ ጨዋታው ተቀየረ ምክንያቱም ሚዲያ ላይ ያንጊሲም ትንሽ ነገርየውን አወጣው ማለት ከዛም በኋላ ምን ተከሰተ ህዝቡ ያው ለፉሊዮ ምናምን ረበቃ አንተ ምንም ከማያው ሰው ጋር ነው እየተጋጨ ያለው ምናምን ብዙ ዛቻ ነገር ደረሰበት ማለት ከዛም በኋላ ፉሊዮ ደግሞ ነገርየው በ3 ሌቭል አሳድጎ ማመጣው ማለት 3 እጥፍ 4 እጥፍ ምናምን እንዴት ካላችሁ 2018 ላይ ጁን 5 ላይ ምን ተከሰተ ያንጊሲ ላይ ከባድ ጥቃት ደረሰ ማለት በጁን 5 ማለት የያንጊሲ የታናሹ ወንድም ልደት ማለት ወደ 23 እና እዛን ቀን ላይ ያንጊሲ 8 ጥይት ታናሹ ወንድሙ ተገደለ እና ሁለቱ ጓደኞቹ ማለት 4 ሰው ነበር ማለት ያንጊሲ ግን ተረፈ 3ቱ ተገደሉ ያንጊሲን ደግሞ ኢንተርቪው ላይ ምናምን እንደሚናገረው ከሆነ ወደ 3 ጥይቱ ምናምን ላይ ደረሰው ታናሹ ወንድሙን ለመከላከል ሲል ነው ማለት ግን እንደዛ ማድረግ ያው ምንም ማድረግ አልቻልኩም ተርፏል I was in the passenger side they pulled up on my side and they just shot it up and then they took off so they were out of there like as soon as it happened I wasn't worried about me at all I was trying to my little brother Royale 23 he was laying on the floor but I could never reach him he was stuck I could never reach him but he was calling out for my name but I couldn't save him እና ያው ብራዘር ከዛም በኋላ እንደዚህ ካወኑ በኋላ ያንጊሲ ዲስትራክ አውጣ ምን የሚለው ዋይ ስሞክ የሚለውን ማለት ከዛም ዋይ ስሞክን ሲያወጣ ጀለስ ደግሞ ወና ሲ የሚለውን ዘፈን ካስታወሳችሁ እንደው መዛ ላይ በደም ከበቃ የከባዱ ዲስትራክ የሚባለው ሌቭል ያኔ ነው ማለት ምክንያቱም እዛ ቪዲዮ ላይ የተናየ ማን ፉሊዮ አወጣውን ፉሊዮ እዚህ ጋር ነው ቪዲዮን እዚህ ጋር አስቀምጥላችኋለሁ ከዛም ቪዲዮ ላይ አሁን እንደምታዩት የያንጊሲ ወንድም የ23 ቀን የልደቱ ቀን ብላ ሲናገር 23 ዓመት ነበር እና በአንድ ቀን እንደነዚህ ሁላ እንግዲያቸው ጀለስ መጥቶ ኦንላይን ላይ ያወራል ይላል ማለት ያኔ ፉሊዮም ዝም ያንጊሲም ዝም አለ ግሩፖች ሁሉም ሰው ነበር ጸጥ ያለው ምክንያቱም ጀለስ ተፈርቶ ነበር የሌለ ያንጊሲ ከዛም በኋላ ደግሞ ምን ተከሰተ 2020 ላይ ያንጊሲ ከኪንግ ቮን ጋር ዘፈን ለቀቀ እና እዛ ዘፈን ላይ ደግሞ የፉሊዮ ስም ሜንሽን ተደረገ ወይም ነካ ተደረገ ማለት ነው እዚያው ኢንተርቪው ላይ እንደምታዩ ፉሊዮ ስለ ነገር እየተጠየቀ ማለት እና ምን አለ አይ ኪንግ ቮን ከብቷል ምናምን አለ ጀለስ ሌቭሉን ስለሚያውቅ አዎ ነገር ይሁን አረ ኪንግ ቮን ጀግና ነው ምናምን ብሎ ነገሩ ይሁን ጨረሰ ማለት ከዛ I gave you a little shout out in his song Tough. When I'm in jail, I had called my girls like, Juan, just put your name in the song like Juan, King Juan. ነገሮች የሚያበቁበት 2024 ላይ ማለት 2024 የፉሊዮ ልደት እና ምንድነው የተከሰተው የዛን ቀን ፉሊዮ ልደቱን እያከበረ ነው ያው እንደ ፓፕስ ሞካን ሲስተት ነው የሰራው ማንም ምንም አያመጣም ብሎ ምን አረገ ሎኬሽኑ ሼር አደረገ የፓርቲ ምናምን ቦታ ማለት እና በዛ ቀን ላይ ደግሞ አሁን እንደውም ተያይዟል ገዳዮች ምናምንና በዛ ልደት ላይ አንድ ሴት አለች ፉሊዮን ምናምን ያየች የፉሊዮ ፍቅረኛ ነች ምናምን ወይም ሆን ብሎ የሚጠሩት ወይም ሳይድ ቺክ የምትባል አይነት ነገር ማለት እና እሷ ለያንጊሲ ደግሞ ምን አረገች ቦታውን ስኒች አረገች ወይም ተናገረች ማለት ጀለስ የሚገኝበት እና ክስ ላይ እንደምትናገር ሁላ እንትን አለበት ማለት አቅጅ ያለ ነገር እንደሚከሰት አላቅም ነበር ምናምን ብላ ነበረች ሌሎችም ይቅርታ ጠይቀዋል ብቻ እሱን ተውትና ጀለስ ልደቱን እያከበረ ምንም አያመጣም ብሎ በተከበበት ድራይቪንግ ሹት እና ያንጊሲ ሁላ ጌም ኦቨር የሚል ዘፈን ከለቀቀ በኋላ ሰዎች ምን ማለት ጀመሩ ሰው ይሞታል እንጂ በታምር ከያንጊሲ ጋር ምናምን ከፉሊዮ ጋር ለተደራረሳት ሲልብስ ብዙ ነገር እየተባለ ነበር እናንተ ደግሞ እስቲ ማን ነው ከባድ ሰው የሚመስላችሁ ሶስቱን ባንድ ያስጨረሰው ነው ወይስ ፉሊዮ ኮሜንት ላይ አስቀምጡልኝ ዛሬ በኪንግ ቮን ነበር የሚሰራው ግን ኮሜንታችሁ አጥቃቢ ስላልነበረ
በተመቸኝ ሰራው ቀጣይ ደግሞ ማን እንዲሰራና መስተካከል ያለበት ነገርም ካለ ደግሞ ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ